ሰላም ቤተሰብ፣ ዛሬ ደግሞ በቅርቡ ስራ ስለጀመረው ያጎ የተባለው የሚከፍል አፕሊኬሽን ላሳያችሁ ነው የመጣሁት። መጀመሪያ ላይ ቴሌግራም ሄዳችሁ ከቴሌግራም ቻናላችን ታወርዱታላችሁ። የቴሌግራም ቻናላችን ሊንክ ደግሞ ዲስክሪፕሽን ቦክስ ላይ አለ፣ ወይም ደግሞ ኮሜንት ሴክሽን ላይ ታገኙታላችሁ። እዛ አስቀምጬዋለሁ። ከዛ ከጫናችሁት በኋላ ልክ እንዲህ ያመጣላችኋል። ከዛ ኦፕን ስትሉት አፕሊኬሽኑን እንደምታዩት ያጎ ብሎ ይጀምራል። ያጎ ነው የሚለው አፕሊኬሽኑ። ላይቭ ፓርቲ በመቀመጥ የሚከፍል ነው። ከዛ ሳይን ኢን ዊዝ ጉግል የሚለውን ትመርጣላችሁ። እኔ ሪከመንድ ማድረጋችሁ ያንን ነው። ከዛ ኢሜል አካውንታችሁ ያመጣላችኋል፣ የጉግል አካውንታችሁ። ከነዛ ሁሉ ደግሞ አንድ መርጣችሁ ትቀጥላላችሁ። ከዛ አንዱን ከመረጣችሁ በኋላ እዚህ ጋር ሜል ኦር ፌሜል የሚል ይመጣል። ሜል ከሆናችሁ ሜል፣ ፌሜል ደግሞ ፌሜል ትሉታላችሁ። ለምሳሌ ሜል ብዬ ልቀጥል እኔ። ከዛ ኔክስት ለዋለው። ከዛ እንደምታዩት እዚህ ጋር ብዙ ፓርቲ የተቀመጡ ሰዎች ታገኛላችሁ። ላይቭ የለም ለጊዜው እዚህ ጋር። ከዛ ፓርቲ ታገኛላችሁ። እነዚህ ብዙ ሰዎች እየሰሩ ያሉ ማለት ነው። ኢትዮጵያውያን ብዙ አሉ እንደምትመለከቱት። ከዛ እነሱን ትታችሁ በመጀመሪያ ሚ ላይ ትገባላችሁ። ሚ የሚለው ውስጥ ገብታችሁ ኢንቫይቴሽን ሲመጣላችሁ በእኔ ኢንቫይቴሽን ከገባችሁ ኮንፊርም ኤንድ ጆይን ትልታላችሁ ማለት ነው። በእኔ ኢንቫይቴሽን ከገባችሁ ብቻ ማለት ነው። ኦኬ ኮንፊርም ኤንድ ጆይን የሚለውን ትነካላችሁ። ከዛ ግን በመጀመሪያ ግን ፌስ አውተንቲኬት ስጡ ይላል። እዚህ ጋር አውተንቲኬሽን ሰንተር የሚል አለ፣ ጎናው የሚል ማለት ነው እዚህ ጋር። ስለዚህ ጎናው የሚለውን ነክታችሁ እንዲህ ፌስ አውተንቲኬት ትሰጣላችሁ ማለት ነው። ከዛ ከታች ጥግ ላይ ስታርት ራይት ነው የሚል አለ። እሱን ነክታችሁ ፌስ ቬሪፊኬሽን ትሰጣላችሁ ማለት ነው እዚህ ጋር እንደምትመለከቱት። ከዛ እሱን ከሰጣችሁ ወደ ስራ መግባት ትችላላችሁ። ግን እሱን ሰጣችሁ በእኔ ኢንቫይቴሽን ካልገባችሁ ግን ቢካም ሆስት የሚል ከዛ በላይ ያለውን ሆስት የሚለውን ትነካላችሁ። ከዛ እዚህ ጋር እንደምታዩት አሁን ያስቀመጥኩት ቁጥር 982302 ብላችሁ ጎ ትላላችሁ ማለት ነው፣ የኔን ኤጀንሲ ፋሚሊ ለመቀላቀል ማለት ነው። ከዛ ኮንፊርም ኤንድ ጆይን ትሉታላችሁ። ከዛ ባይ ኤጀንት አይዲ በዛ ትገባላችሁ ማለት ነው። በዛ ለምሳሌ እኔ እምቢ ያለኝ በዚህ ዲቫይስ ሌላ አካውንት ስለከፈትኩ ነው እናንተን ለማሳየት። እናንተ ግን ይህን ቁጥር 982302 ብላችሁ ስታስገቡ የኔን ይመጣላችኋል። ከዛ ኮንፊርም ኤንድ ጆይን ብላችሁ ትገባላችሁ ማለት ነው። ከዛ ቀጥሎም እዚህ ጋር ያሉትን ኢንተርፌስ ላይ የምታዩትን ኢንቫይት፣ አክቲቪቲ፣ ስቶር፣ ባግ የሚል አለ። ከዛ ማይ ፕሮፋይል የሚል ደግሞ እዚህ ጋር አለ። ኒክኔም እዚህ ጋር እራሱ ነው የሚሞላው፣ እሱን መቀየር ትችላላችሁ። አቫተርም እዚህ ጋር ነግታችሁ የተለያዩ ፎቶዎችን መቀየር ትችላላችሁ። ጀንደር ደግሞ አንዴ ከተረጋገጠ ሊቀየር ስለማይችል ትክክለኛውን ከመጀመሪያ ትሞላላችሁ ማለት ነው። ከዛ ማይ ዋሌት የሚለው እዚህ ጋር ኮይን ነው የምታዩበት። ከዚህም ኮይን መግዛት ትችላላችሁ። ግን ከመግዛት በፊት መስራት ያዋጣል እላለሁ እኔ። ግዙ ብዬ አልመክርም። ከዛ እዚህ ጋር ደግሞ ፖይንት የሚላለ ፖይንት የሰራችሁትን የምታወጡበት ነው። ከዛ መሀል ላይ ያለው ስንገባ ቻት ነው፣ ሜሴጅ ማለት ነው። የሲስተም ሜሴጅ አለ፣ የሰውን ሜሴጅ እዚህ ጋር ማየት ትችላላችሁ። ከጥግ ያለው የሆነ አሻንጉሊት ነገር ሄድሴት ያደረገው ደግሞ ከስተመር ሰርቪስ ነው። ያልገባችሁ ነገር እዚህ ጋር መጠየቅ ትችላላችሁ። ወይም ደግሞ የኔን አካውንት ካገኛችሁት በኋላ እኔን መጠየቅ ትችላላችሁ። የኔ አካውንት እንዳትሳሳቱ ኤጀንት ስትሞሉ ብዬ ነው። እንዲህ እንትን ስታደርጉት 982302 እዚህ ጋር ይመጣላችኋል ማለት ነው። እዚህ ጋር ጆይን ስትሉት ሲኤፍ ኢምፓየር ይላል። ጆይን ስትሉት እሱን ያስገባችኋል ማለት ነው ወደ ውስጥ። እዚህ ሩም ገብታችሁ የፈለጋችሁትን ነገር ማድረግ ትችላላችሁ። እኔን መጠየቅ ትችላላችሁ፣ እኔ ካለው ወይም ደግሞ ከሌለው በሜሴጅ መላክ ትችላላችሁ ማለት ነው። ከዛም እዚህ ጋር ዩጌ አፕ ቱ $20 የሚለው እዚህ ጋር ስናየው ኢንቫይት ማለት ነው። በኢንቫይት ይከፍላል አፕሊኬሽኑ። ኢንቫይት ያደረጋችሁት ሰው 5 ደቂቃ ሲቆይ በ7 ቀን 500 ሪዋርድ ይሰጣቸዋል። 500 ፖይንት ማለት ነው። 30 ደቂቃ ከቆየ 1000 ይሰጣቸዋል። 3 ሰዓት ከቆየ 1500 ማለት ነው። እንደዛ ያለ 12 ሰዓት ከቆየ
5000 ይሰጣል ማለት ነው። ይሄ ታስክ 1 ነው። ታስክ 2 ማለት ደግሞ በጊፍት ማለት ነው። ሰውየው 10 ፖይንት ጊፍት ካገኘ እናንተ 20 ፖይንት ታገኛላችሁ ማለት ነው። 200 ደግሞ 180 እንደዛ ያለ እስከ 200,000 ጊፍት ከተደረገለት እሱ እናንተ 40,000 ማግኘት ትችላላችሁ። ታስክ 3 ደግሞ ልክ እንደምታዩት በጌም በመጫወት ነው። በ30 ዴይ ውስጥ በ30 ቀን ማለት ነው 10,000 ቤት ካረገ ፕሌይ ጌም ማለት ነው ከተጫወተ በ10,000 እናንተ 30 ታገኛላችሁ። እንደዛ ያለ እስከ 100,000 ይሄዳል። እሱ አይሚን 100 ሚሊዮን ለማለት ነው። እሱ 100 ሚሊዮን ድረስ ከሄደ እናንተ 88,000 ማግኘት ትችላላችሁ ማለት ነው። ሰው በኢንቫይት በሶስት መልኩ ይከፍላል ማለት ነው። በጊፍት ታስክ ሲሰራ የጋብዛችሁትና ጌም በመጫወት ማለት ነው። ጌም ሲጫወት እነሱ ሰው አሁን እዚህ ጋር የምታዩት እዚህ ደግሞ $5 ዊዝድራዋል ኦፖርቹኒቲ ይላል። አንድ የ100,000 ስታወጡ ከዛ ቀጥሎ ያለውን አንድ ጊዜ $5 ማውጣት ትችላላችሁ 50,000 ሲደርስ ማለት ነው። ስለዚህ አንድ የ100,000 $10 ካወጣችሁ ያኛው $5 ደርሳችሁ ማውጣት ትችላላችሁ ማለት ነው። እና እንደዚህ ያደረጋችሁ መስራት ትችላላችሁ። በዛ ላይ ላይቭ ፓርቲ ስትቀመጡ በቀን $0.5 ይሰጣል። ሰው በየቀኑ የኒው ዩዘር ሪዋርድ ሲሰጣችሁ በትክክል ለ7 ቀን ሰርታችሁ እስከ $3.5 መቀበል ትችላላችሁ ማለት ነው። የቀረ ካለም በቀጣይ በፓርት 2 ቪዲዮ ሰራለው። ፓርት 2 ቪዲዮ ይሰራ የምትሉ ደግሞ ኮሜንት ሴክሽን ገብታችሁ ፓርት 2 ማለት ትችላላችሁ። በቀጣይ እስከምንገናኝ ፒስ።